ሆናቸውን ማዘጋት ምችው ኤርሚ የምሬ ነው። አብርሃም አሁን የሚጠቅመውና የሚጎዳውን ነገር ጠንቅቆ አውቆ መጥቶ ነው እግር ስር እየወደቀ ያለው። ስለዚህ አንቺ ይህንን ነገር አይተሽ የድሮ ፍቅራችሁን መልሰሽ አንድ ላይ ነው። የምሬ ነው። እኔ እኮ እሱን አንገት ለማስደፋት አቤል፣ እኔ እኮ እሱን አንገት እንዳይደፋ እኮ በጣም ብዙ የሞከርኩ ሰው ነኝ አይደል እንዴ? እሱ በምላሹ እኮ ሌላ ነገር ነው እኔ ላይ እያደረገ የነበረው። እንዴት ብዬ ልቀበለው? ምን አጥፍቼበት? አንድ ሰው ቢያንስ ከሆነ ሰው ጋር ያለ ምክንያት ከአንድ ሰው ጋር ሳልጠላ በዛ ልክ እየሆንክብኝ ነበር እኮ አብርሃም። ታወቃ እኮ በቃ ይሄን በቃ ሁሉም ነገር እንዳለፈ እንተውና አንድ አዲስ ህይወታችንን እንምራ። በቃ እኔን የሚቀጣ አድርጊልኝና ሁሉንም ነገር እንተው። አንድ ላይ ሁኑና የትኛውም ሰው አፍ አዘጊ። የምሬ ነው። ይሄ ልጅ ከልቡ ተጸጽቶ ነው እየመጣ ያለው አይደል? ስለዚህ ምንም ነገር አያስፈልግም። ይቅርታ በመባባል ነው ዋና የፍቅር ዋንኛ ነገር ምን እንደሆነ ታውቂያለሽ? ይቅር መባባል ነው። ገብቶሻል? አብርሃም እንደዚህ እግር ስር ተንበርክኮ ይቅርታ እየጠየቀሽ ፍቅር ይቅርታ ነው ያደርጋል ያልሽ እኔ በጣም ብዙ መስመሮችን አልፌና አሁን ላለሁበት እንኳን እኔ አብርሃም እንዴት ብዙ ነገሮችን አንገቴን ልታስደፋ ይሞክር ሰው ነው። የተፈጠረውን ነገር ላንተ መናገር አይጠበቅብኝም። በጣም ከይቅርታ ጋር የራሴን ህይወት እንድመራ አድርገኝ። ቆርጫለሁኝ፣ አታስፈልገኝም እያልኩ ነው። በቃ ገባህ አይደለ? ብትወደኝና ብታከብረኝ ነገ ይቅርታ እንደምትጠይቀኝ እንኳን ቢገባ ያ ሁሉ ነገር ለኔ አይገባም ነበረ። እኔ ደግሞ የማይገባኝ ህይወት ውስጥ ከዚህ በላይ መቆየት አልፈልግም። በቃ እኔም የራሴን ህይወት ኖሬ ደስተኛ መሆን እችላለሁ። እኔም ያላንተ መኖር እችላለሁ። ያላንተ ኖሬ ደግሞ አሳይሃለሁ። ገባህ አይደል? እኔ አትኖርም እያልኩ በቃ እኖራለሁኝ። አብርሃም ስለወደድኩና ስላፈቀርኩ በየሰዓቱ አንተ የሆነ ነገር አንተ ስለምከፋና ስለማለቅስ ያላንተ አልኖርም ማለት አይደለም። ገባህ አይደል? ስራዬን በትክክል እየሰራሁኝ ብቻዬን ከማንም ጋር መኖር እችላለሁ። ጨርሻለሁ እኔ። ስለዚህ ድጋሚም እንድትደውልልኝም አልፈልግም። የተመቸህን አንዴ ከፍቅር ጋር አንዴ ከሩታ ጋር አንተ እንደዚህ ይመቸኛል ብለህ የምታስበውን ህይወት ሙሉ መኖር ትችላለህ። ጨርሻለሁ። ግን አንዴ አብርሃም ይቅርታ እኔ ረጠሽን ከሄድሽ እንደዚህ ጎንበስ ይቅርታ እየጠየኩ ረጠሽን ከሄድሽ ግን በጣም ነው ማለት ነው እኮ ሄርሚ እኮ ይቅርታ ነው እየጠየኩ እኮ ነው ያለው። አብርሃም እንደዚህ ሲሆን አይተሽ ታውቂያለሽ? ይኸውልህ አዳምጠኝ አቤል፣ እኔ በጣም በብዙ መንገድ የተጎዳው ሰው ነኝ። ድጋሚ ተመልሶ እንደሚጎዳኝ አውቃለሁ። አቤል ልቀቀኝ። ሄርሚ ደሞ ይታየኛል ውበትሽ ሳስብ ለለይሽ ደግሞ ይመጣና ያፈገግታሽ ድክም ይላል ሳቅሽ። በቃ ለማረጋጋት ሞክር። ምናልባት ብዙ ጫናዎች ስለተፈጠረባት ይሆናል። ገብቷል? ብዙ ነገር በቃ ይቅርታ ጠየቅናት አይደል እንዴ? ከዚህ በላይ ምን እንትን ብዙ ነገር አሳልፋለች። ምናልባት ቪዲዮ ላይ ብቻ የወጣው ነገር ብቻ ላይሆን ይችላል። ብዙ ነገር አሳልፋለች እቺ ልጅ። ገብቷል? ምናልባት አንተ በራካ ሰዓት አንተ ከራስ ጋር ባልሆንክበት ሰዓት ብዙ ነገር እያሳለፈች ነበር። ብዙ ነገር አብረን እያሳለፈን ነበር። ልቧ ቆስሏል። ግን ደግሞ በአንዴ እቺ ልጅ ልትመለስ አትችልም። ቀስ በቀስ እኮ በቃ እኔ እኮ ጥፋቴን አምኛለሁ አይደል እንዴ አቤል? እኔ ጥፋቴን አምኜ ይቅርታ ከጠየቅኩኝ ምንድነው በዚህ ልክ እንደዚህ የምትሆንብኝ? እሺ ፊት የምታደርገው ነገር ማለት አሁን ፊት አብራችሁ በነበራችሁ ሰዓት ፍቅረኛሞች በነበራችሁ ሰዓት የምታደርገው ነገር አበባ ይዞ በመሄድ ይሆናል። አንዳንድ ነገሮች ስጦታ ይዞ በመሄድ ሊሆን ይችላል። ወይ ደግሞ የሆነ ነገር የምታደርጉት የነበረው ነገሮች እንደሱ እያደረክ ልትመለስ ትችላለች። በአንዴ ይቺ ልጅ ላትመለስ ትችላለች። ምክንያቱም ልቧ ተሰብሯል። በነሩታ በተለያዩ ሰዎች በትልልቅ ሰዎች ብትል በትንንሽ ሰዎች ብዙ ነገር ተብላለች፣ አልቅሳለች። ላንተ ስትል ብዙ ነገር ሆናለች። ስለዚህ እቺ ልጅ በአንዴ እሺ ብትል ራሱ አይምሮ ራሱ እሺ የሚለን እንጃ ብቻ አላውቅም። አብርሃም የምሬ ነው። ትንሽ ተረጋጋ። ኩሽ ምን ሌላ በእናትህ እንዴት አድርገን ይቅርታ እንጠይቃታለን? ችግር የለውም። አንተ ከልቤ በጣም እንትን እያለኝ ነው፣ እየደበረኝ ነው ያለው፣ እየከፋኝ ነው ያለው። ለምን በቃ እኔ ነኝ የበደልኳት፣ እኔ ነኝ የገፋኋት፣ እኔ ነኝ ጥፋተኛው ለምንም ነገር ማለት ነው። ገባክ? እሷ ምንም የጠፋችብኝ ነገር የለም። እኔ ነኝ የገፋኋት የነበረው በማታውቀው ነገር ውስጥ እኔ ነኝ የከተኳት የነበረው ብዙ ነገሮች። እሷ ደግሞ እየነገረችኝ ነበረ ነገ ከነገ ወዲያ ትጎዳለህ ምናምን እያለችኝ እኔ ነኝ መስማት ያቃተኝ እሷን ማለት ነውና ይሄ ሁሉ ነገር ደግሞ ጥፋቱ የኔ ነው። በቃ አብርሽ እስከዚህ ራሱ መታገሷ እሷ ትልቅ ለአንተ በጣም ትልቅ ቦታና ትልቅ ፍቅር ስላላት ነው። የምሬ ነው። ሰው የማያደርገው ነገር ነው ሄርሜላ ያደረገችው ለአንተ። የምሬ ነው። አንተም ብትሆን በእሷ ቦታ ወይ ድሮውኑ ትለቃታለህ ወይ ደግሞ ሰው እንደሚያደርገው ነው በቃ ያደረገችው። አሁን አትፍረድባት፣ ምንም አትፍረድባት። ግን ደግሞ በአንዴ ልብ የእሷን ልብ ለመቀየር ይከብዳል። ምክንያቱም ያሳለፋችሁ ብዙ ነገር አለ። ግን ቀስ በቀስ የሆነ አበባ ይዞ በመሄድ ይሆን ይችላል። አንዳንድ ነገሮችን በማድረግ ይሆናል። ድሮን በመታሳልፉት የድሮን ትውስቷን ለመመለስ እንደዛ እያደረግ ልትመለስ ትችላለች። ግን በአንዴ እሷ ትመለሳለች ማለት ይከብዳል።
አውቃለሁ እኮ ሌላ ግን እሺ ምን ላድርግሽ? ከዚህ በላይ ምን ላድርግ? እናገኛት ችግር የለውም። እኔ ሄርሜላን ልብ አውቀዋለሁ። የመሬን ነው። ብዙ ነገር ስለከበዳት ይሆናል። ቀስ በቀስ አንተ ቢያንስ ከማርታ እንኳን እንትን ትላለህና ቢያንስ ከቤተሰቦቿን ምናምን ይዘን እንጠይቃለን። ችግር የለውም። ማውራት ያለው እንደዛ አይነት የተሻለ የሚሆነው ብዬ ማስበው እንጂ በእንደዚህ አይነት መልኩ እኔና ሄርሜላ እንድንለያይም እንድንራራቅም አልፈልግም። ሰዎችም ደግሞ ለእኔና እሷ እንደዚህ መሆን ሰዎችም ያስደስታቸዋል ነው። እኔና እሷ መጣላት ይደሰቱበታል ነው። ገባክ? እና እኔ ደግሞ ይሄንን ነገር አልፈልገውም። በቃ እኔም እንድትለያዩ አልፈልግም። ምናልባት ሁሉን ነገር አምነህና ገብቶ ከመጣ በጣም ነው ደስ የሚለኝ። ችግር የለውም። ለእናንተ የማይከፈል መስዋዕትነት የለም። ማድረግ ያለብኝን ነገር አድርጋለሁ። ከእሷ ጋር እንድትሆኑ እሷም ይቅርታ እንድትቀበል የተለያዩ ነገሮች አድርጋለሁ ብዬ አስባለሁ። አንተ ብቻ ትክክለኛ ማንነት ተመልሶ ትክክለኛውን ነገር ተረተ ስለመጣ ደስ ብሎኛል። ማድረግ ያለብን ነገር እናድርጋለን። አሁን ላኔ በቃ ልሂድ። እንካ ልሂድ። እኔ የት ነው የምትሄደው? እንጃ በቃ ደውልልኝ። ለማንኛውም እኔ ታውቃለህ ዛሬ ቢያንስ ይቅርታ ተቀበላኝ ነገሮችን ሰላም ማውረደን እንትን እንላለን። በአንዴ ሊሆን አይችልም። አብርሽ ተረጋጋ። አንተ ይሆናል ብዬ ነበር ታውቃለህ። በአንዴ ሊሆን አይችልም። ማድረግ ያለብኝ ነገር እኔ አደርጋለሁ። ችግር የለውም። አንተ ብቻ አታስብ። ችግር የለውም። የትም ቦታ ትሄድ፣ ቤት እመጣብሃለሁ ወይ እደውልልሃለሁ። እንግዲህ